ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ማለት ነው በቀረፋ ዳቦ አሰራር መጥቻለሁ። ትወዱታላችሁ። እዚህ ጋር ማሳያችሁ ቀረፋና ስኳር ነው። ቡኒው ስኳር ካለ ይመረጣል። ስለሌለኝ ነው በዚህ በነጭ ስኳር የሰራሁት። እዚህ ጋር ሊጡን እየዳመጥኩ ነው እና በጣም ቀላልና ትወዱታላችሁ። እዚህ ጋር ደግሞ ማለት ነው የገበታ ቅቤ ወይም ደግሞ ዝብዴ እየቀባሁት ነው እንዳያያዝብን ማለት ነው። እንዲህ ስንጠቀልለው እንዳያያዝብን ሮል ስለምንሰራው ማለት ነው። ቀላልና ጣፋጭ የሆነ ነው። ሞክሩት። ሙሉ ማዳረስ አለብን። የገበታ ቅቤ ወይም ደግሞ ዝብዴ በእኛ ሀገር የገበታ ቅቤ እንደሚባለው ማለት ነው። እና በጣም ጣፋጭ ቀላል ነው። ቅድም እንዳሳየኋችሁ እዛ ጋር ቀረፋውና ስኳሩን እያደባለኩት ነበረ። አሁን ሙሉን ነው የምነሰንሰው ከስር እንዳያያዝ የገበታ ቅቤውን ቀብቼዋለሁ። ቡኒ ስኳር ቢኖር በጣም አሪፍ ነው የሚሆነው፣ ግን ለጊዜው ስለሌለኝ በነጭ ነው የምሰራው። በጣም ትወዱታላችሁ። እንደምታዩት ሙሉን ነው እንትን ያልኩት። እንደዚህ ነው የምጠቀልለው ማለት ነው። አይጠባበቅም። የገበታ ቅቤ ስለቀባሁት አይጠባበቅም። ይኸውት በሚያምር ሁኔታ ጠቅልዬ ቆርጬዋለሁ። ኦቨን ውስጥ ልከተው ነው። በጣም ቀላልና ጣፋጭ የሆነ ነው። እኔ ከላይ ምንም አይነት ነገር አልጠቀምም። ይኸውት በዚህ አይነቱ መልኩ በስሏል። ሞክሩት። ሰብስክራይብ፣ ሼር፣ ኮመንት ማድረጋችሁን አትርሱ። በጣም ጣፋጭ ነው። ጋብዣችኋለሁ።